ለምንድን ነው የምታስደነግጠኝ እንዴ? ምን ሆነ ነው? ገለታ አይደለም ያበሳጨኝ። ተበሳጭቷል እንዴ? ግን ገለታ አይደለም ያበሳጨኝ። ይሄ ጉምቱ የምትሉትን ሰውዬ ኢንተርቪው አድርግ ስላለኝ አይደለም የተበሳጨሁት። እኔ በሱ ምን ያበሳጨኛል? እሺ ማን ያበሳጨ? በሙሉ ቀልም አልተበሳጨው። እዚህ ታይ ሰፈር ባካፋ ጭቃ እየዛቀ ሳልፍ ላይ ስለከለበሰው እንዴት በሱ በሳጫለሁ? ይሄ ምን ያበሳጨኛል? አይ ሙሉ ቀን እሱ ነው ለሰውየው መንገድ አመቻቻለሁ ብሎ ጭቃውን ላይ ደፋው። አሁን በዚህ ካልተበሳጨ በምን ልትበሳጭ ነው? በስንቱ ይሄ መንገድ የሚያመቻቹ ለሰውዬ ነው። ጉምቱ ስሙን እንዳጠን ስሙ እኮ አይደለም። በስንቱ ስሙ አይደለም እንዴ? እኔ ስሙ መስሎኝ ነው። ጉምቱ እንደጋ እሱ ነው። እሱ ሰውዬ እዚህ ደረጃው ላይ ተገናኘን ከጉምቱ ጋር። ታዲያ ታድለ። እሺ ታድለ ጉዴ የማይሰማሽ። እሺ እዚህ ህንጻው መግቢያ ደረጃ ጋር ተገናኘን። እኔ ሰላም ልለው ፊቱ ስቋም ከመጤፍ ሂሩቴ ከመጤፍ ሳይቆጥረኝ ምንድነው ግን ከመጤፍ ከመጤፍ ነው ማነው? በቃ እሱን ተውና ወሬውን ቀጥልልኝ በስዬ። ከመጤፍ ከምንም ይሄ የተሻለ ይገልጻል። ከመጤፍ እስከ ዛሬ ዝም ብለን ነው አፋችን እንዳመጣው ከመጤፍ የምንለው። ጤፍ ለማለት ነው። ምንድን ነው ታዲያ? ከምንም ይሻላል። ከመጤፍ ነው። ወይ ጉድ! አንዳንድ ቃላት ግን ይገርማሉ። ዝም ብለን በዘልማድ ምን እያልሽ ነበር? ለምን እንደተበሳጨ እየነገርከኝ ነበር። ሰውየው ነው ጉምቱ እንዴ? ይኸውልሽ ከምንም ከመጤፍ ሳይቆጥረኝ እንዴ ይኸውልሽ ተከሻይ እንዴት አድርጎ ውልቅ አይልም። ታዲያ አሁን ይሄ ምን ያበሳጫል? ምን ያበሳጫል? አሁን ይሄ አላበሳጨኝ። ምን ያበሳጨኛል? ቆይ ይኸውልሽ እንዴት መሰለሽ፣ አንቺ አሁን እዚህ አርግብሽና አንቺ ጉምቱ ነሽ እንበል። ይኸውልሽ ልክ ነው። አሁን እንዲህ ስመጣ መንገድ ዝግብኝ። በዚህ ሲሄድ በዚህ ትሄጃለሽ። መጣው በዛ ሂጂ። አሁን በዚህ ሲሄድ ትመለሻለሽ። ዝጊው በዚህ ይኸውልሽ እንደዚህ እየዘጋሁበት ሰላም ልለው ስል ይኸውልሽ አላየኝም። እንዲህ ያዘኝ ንቅል አድርጎ መንገዱን ቀጠል። ታዲያ መንገዱን ዘግተህበት ቤት ይለፍ በስዬ። ለዛ ይሆናል ገፋ ያደረገ። አንቺ ነበርሽ እንዴ መንገዱን በዘጋ? ለሰላምታ ነው የዘጋሁት። እኔ የምገፋ ሰው ነኝ ወይ? እንዴት ሰላም ቢለኝ ምን ይሆናል? ለምን አላከበረኝም ነው? ቢያከብረኝ ምን ይሆናል? ሰው ነኝ። ከዛ በላይ በስንቱ ነኝ። ምን አለ ሰላም ቢለኝ? አይ በቃ እንግዲያው ረስቶህ ነው ማለት ነው። ለምንድን ነው የሚረሳኝ? እንዴት ይረሳኛል እንዴ? ሊረሳኝም አይችልም። አንቺ ልክ ነሽ። ሊሆን እኮ ይችላል። አየሽ ኮፍያ አድርጌ ስለነበር ሊረሳኝ ይችላል። ኮፍያው ነው ያስበላኝ። የቱ አላረኩም እንዴ? ኮፍያ ለካ ኮፍያ አላረኩም። ግን እንዴት ሊረሳኝ ይችላል? እኔ ምን አውቃለሁ? ዲግራም ያጋባ ነገር እኮ ነው ሂሩቴ። እኔን የሚያክል ሰው እንዴት ሊረሳ? ወይኔ ሰውየው ላይ ዝም ብዬ ነው የፈረድኩት እንዴ? ረስቶኝ አይደለም ሂሩቴ። አይሽ ይሄ ነው እኮ ሰውየው ሊያቅፈኝ ፈልጎ ይሄን ጭቃ ሳይ ነው አይሽ ልብሱ እንዳይበላሽ አልፎኝ ሄደው። መፍትሄ አለኝ። ምን ልታረግ ነው በስዬ? ይኸው ይዤ መጥቻለሁ። አንተ አታርፍም እንዴ? አትምታው። በጉ ምን አረገ? ዝም ብለህ ጠብቅ። አሰማም እንዴ አንተ? በመከራ የገዛሁትን በግ ምን አርግ ነው የምትለው? ጫፉ እንዳትነካ። ምን ይላል? አታሳቀው እንጂ ስጋው ይጠነክርብኛል። ማዘር ወይ እዚህ ያስገባው እንዴ? ሳሎን በግ ታዲያ ምን ኧረ ደጅ ሰራው። ዝም ብለህ ይኸው በቃ ምን ብሎ ይቀጠቅጠዋል እንዴ? በመከራ የገዛሁትን በግ ወይ ምንድን ነው እሱ? ይዤ ከተፍ ነው ማዘርዬ። በስንቱ ቅጣው እንዴ? ምንድን ነው እሱ? እንትን ነው ሰርፕራይዝ ነው ሂሩቴ። ደንበቴ ፋንታዚ ነው። የምን ሰርፕራይዝ? አንቺ ያማረሽን እንዲሰራልሽ አይ በስዬ ሰሞኑን ብዙ አስወጣው አይደል? ኧረ በጭራሽ ማየንም ስታደክማት ነበር። ምን ነው ማዘር እንዳልዘላብድም ብለው? ዝም በል አንተ ቀጣፊ ነህ። በሷ ሰበብ እያደረግ ለራስ ነበር ለካ ስትጠቀምበት የነበረው። ቆይ አንዴ ላስረዳችሁ። ምንም ታስረዳን በስንቱ
በኔ ስም ማየን እያደከምክ ስትበላ ነበር። ደግሞ የውሸት ቤት ላለመብላት የረሃብ አድማ ላይ ነኝ ማለት ፈጣሪ ረዳ ለጸሎት አስቡ ረሃብ አድማ ተናገር እንጂ ምን ይዘጋሃል? አንተም እኮ ነው በስንቱ ምን አርግ ነው የምትሉኝ? ቆይ በኔ ፈረዳ ማዘር የሚሰሩትን ምግብ ቀምሰሽዋል? እንዴት እንደሚጣፍጥ ሱስ ነው የሆነብኝ። ላንቺ ስለሆነ ነው መሰለኝ እንዴት አጣፍጠው እንደሚሰሩት። ምን ጥፋተኛም ከሆነና ተጠያቂም ከሆንኩ እኔ ብቻ አይደለሁም፣ ጥፋቱም የሳቸው ነው። እንዴት ነው እኔ ተወቃሽ የምታረገኝ? እንደዛ እያጣፈጡ እየሰሩ ከዛሬ ጀምሮ አይደለም እኔ የሰራኋትን ምግብ መቅመስ እንዲህ በጠረና ታሽታ። ግፍ ነው ማዘር፣ ግፍ አንተ በስንቱ ይሁሉ ገዝቼ ትላለህ። እንኳን ገዛ ይሁሉ የገዛከው ለማየ እስካሁን ላደከምካት ላስወጣት ወጪ ካሳ ይሆናል። ሼሞኒው ሁለታችሁ ማለት ነው ማፈሪያዎች ማለት ነው ማፈሪያዎች። ሁለተኛ እናንተ የምትሰሩትን ምግብ እንድች ብቀምስ እንድች አትቅመስ እንደውም የረሃብ አድማ አድርግ። ማን እንደሚጎዳና ያለ በተለይ አንቺ ሂዳ አርጊ እንዳትረሻት ጭራሽ። ቆይ ብቻ አንተ በለው እሱን በግ በስንቱ ገልብጠው እንደዚህ ገልብጠው ነግሬሃለሁ። አንተ በስንቱ ገልብጠው ትልቅ ዱላ የለህም እንዴ? በኋላ ከኔ ጋር ትጣላለህ። ቆይ ላግዝ እንዳትነካው ትጣላለህ ከኔ ጋራ። እኔ ምን አልጣፈጣችሁ? ዛሬ ይጣፍጣል። ቆንጆ እማዬ እኮ አንድ ቆንጆ በጋርዳ ጥብሱንም ፍትፍቱንም ጨዮቱንም ዱለቱንም ቆንጆ ዱለት ሰርታ ብሉ። ጠራችሁኝ? አለዚህ ብሉ የተገባበዝን እንግዲህ እንብላ። ቆይ አንተ አበላም እንዴ? እንዳንተ ደግሞ ምን ነካችሁ? ምን ሆናችኋል? በስዬ ረሃብ አድማ ላይ ነው አይደል? የረሃብ አድማ የተባረከ ይሁን። ብሉ። ምን አድርገህ ትለኛለህ? ከቀይ ወጣት በይም እኔ እኔስ ምን ልጨምር? ሁለት